ሰላም እንዴት ናችሁ ውድ ቤተሰቦቼ? ሙሳ ነኝ ከኤምሲቲ ቲዩብ። ዛሬ የምንሰራው እንደምታዩት የመጽሐፍ ማንበቢያ ነው። ማንኛውንም መጽሐፍ የምናነብበት ማለት ነው። ያው ከእጅ ነፃ በእጅ ከመያዛችን ነፃ እንደማለት ነው። እሱን ነው የምንሰራው። እንደምታዩት በጣም ቀላል በሆነ መልኩ ነው የምንሰራው። የምታዩት የእስክሪብቶ ቀፎ ነው። ለቻናላችን አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንሁን። ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ቪዲዮውን ላይክ በማድረግ ጀምሩት። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ጋር አሳውቁኝ። ሐሳባችሁን የምቀበል ይሆናል ማለት ነው። ስለዚህ አሁን እየሰራን ነው ማለት ነው። እሺ እዚህ ጋር የምታዩት የእስክሪብቶ ቀፎ ነው። እዚህ ጋር ምንድነው አንቴና አስገብተን አንቴናውን ለማርዘምና ለማሳጠር እንዲጠቅመን ማለት ነው። አንቴናው ይሄ ነው። ይሄ አንቴና የሚጠቅመን ለምንድነው? ወደ ታች ዝቅና ከፍ እንዲል ስለሚችል ይሄ አንቴና እሱን እንጠቀመዋለን ማለት ነው። እሺ እዚህ ጋር የምታዩት ደግሞ ይሄ ላይት ነው፣ አምፖል ነው፣ ትንሿ ማለት ነው። የባትሪ ያለች አይኗ ነች። ስለዚህ እሷን እዚህ ጋር እንቀጥልና እንጠቀማታለን ማለት ነው። እንደ ላይት የምንጠቀማት እችኛዋን ነው፣ እንደ መብራት ማለት ነው። እዚህ ጋር አሁን አምፖሏን እናጣብቃለን። አጣብቀን ጨርሰናል። እሺ አሁን ስለዚህ እዚህ ጋር አሁን ገመዱ የምታዩት የአምፖሉ ገመድ በውስጥ ነው የገባው፣ በአንቴና ውስጥ ማለት ነው። እንደምታዩት በውስጥ ወጥቷል። በዚህ ነው ያለፈው። በስር ገብቶ በዚህ ጋር ነው የወጣው። በደንብ ይታያል ብዬ አስባለሁ። ስለዚህ እዚህ ጋር ጨርሰናል ማለት ነው። አምፖሏን እዚህ ጋር ቅድም እየሰራ ነው የእስክሪብቶ ቀፎ ላይ እናስገባዋለን ማለት ነው። ይሄ የእስክሪብቶ ላይ ያለ ጎማ ነገሯ ነች፣ ከላይ ጫፏ በእጃችን የምንይዛት ማለት ነው። ስለዚህ የቅድም እየሰራ ነውን እዚህ ጋር በማስገባት ሁለቱን እናገናኛለን ማለት ነው። እዚህ ጋር እንደምታዩት ይሄን ምንድነው እዚህ ጋር በማስገባት እዚህ ጋር ይሄኛው ቅድም እየሰራ ነው ወደ ላይም መሳብ እንችላለን ማለት ነው። እዚህ ጋር እንደምታዩት ጨርሰናል። ይሄን ላይታችን ማለት ነው። እሺ እዚህ ጋር የምታዩት ደግሞ ይሄ ባትሪያችን ነው፣ ሶርሳችን ነው። 3.7 ቮልት አለው። ስለዚህ እንደ ሶርስ የምንጠቀመው ነው ማለት ነው። እዚህ ጋር እናጣብቀውና ቻርጅም መደረግ ይችላል። እቺ ደግሞ ስዊች ኦፍ ማብሪያ ማጥፊያ ኦን ኦፋችን ነች። ስንፈልግ እናብራለን፣ ሳንፈልግ ደግሞ እናጠፋለን ማለት ነው። በዚህ መልኩ እንደምታዩት ገጣጥመን ጨርሰናል ማለት ነው። እሺ አሁን ደግሞ የምንሰራው ምንድነው? ከታች ከሰራነው ስር ማለት ነው 3 የሃይላንድ ክዳኖችን እንደምታዩት እዚህ ጋር 3 የሃይላንድ ክዳኖች ናቸው። እነሱን እዚህ ጋር እናጣብቃቸዋለን። ጥቅሙ ምን እንደሆነ ወደ መጨረሻ አካባቢ እናያለን ማለት ነው አብረን።
አሁን ደግሞ እንደምታዩት ቀይ ቀለም ቀብተነው ነበረ፣ ግን ብዙም ስላላማረ እስኪ በልሙጥ ሉክ እንሸፍነው እስኪ ዙሪያውን። በዚህ ጋር እንደምታዩት ከፊት ለፊትም መሀል ላይ እዚህ ጋር ዙሪያውን በልሙጥ ሉክ እንሸፍነው እስኪ፣ ውበት ካለው እንሞክር እስኪ። እንደምታዩት አሁን ሸፍነን ጨርሰናል። ዙሪያውን ያምራል መሰለኝ አይደል ከቅድሙ። Got facts over tracks, this and that, spitting slow, spitting fast, I could roast, I could gas, think I'm okay at last, but I don't know if that can erase all the past and the pettiness, a reflection of the emptiness, hilarious, you think you're worth my time, you're delirious, mysterious, because you are behind the fake exterior, inferior. እሺ አሁን ምንድነው እዚህ ውስጥ አሁን መጽሐፍ አለ፣ ደብተር አለ። ስለዚህ ማንበብ ስንፈልግ እንከፍተውና እዚህ ጋር ተከፋች ነው ደብተራችንን ወይም ደግሞ መጽሐፍ ሊሆን ይችላል ውስጥ ያስቀመጥነው ማለት ነው። እሱን ከውስጥ እናወጣለን። ከዛ በኋላ ያው ማንበብ ነው ማለት ነው የሚቀረው። ይሄ ተከፋች ነው ማለት ነው። Make a statement. Gonna learn the consequence of being incompetent. Mental health is confidence. Dreams. እሺ አሁን እዚህ ጋር ዋናው ፖይንት ምንድነው? እያነበብን እያለ ድንገት መብራት ቢጠፋስ? ያው አሁን ጠፋ። ስለዚህም ባባችን እንዳይቆረጥ ለማስቻል ማለት ነው እዚህ ጋር ላይት ቅድም ያዘጋጀነው ላይት ማለት ነው እሱን እናበራለን ማለት ነው። እዚህ ጋር ማብራት መጥፋችን አለች። እሷን በማብራት ያው ባባችን እንዳይቋረጥ እንድንቀጥል የሚያስችለን ማለት ነው። ከራሱ ከማንበቢያው ጋር አብሮ የተሰራ ላይት ነው ማለት ነው። ቅድም ይሰራ ነው። ይሄ አንዱ ፖይንት ነው ማለት ነው። እሺ አሁን ደግሞ ወደ ሁለተኛው ፖይንት ስናልፍ ቅድም የሰራ ነው ይሄ የሃይላንድ ክዳናችን ለምንድነው የሚጠቅመን? ከታች ቁመቱን ረዘም ለማድረግ ስንፈልግ እንደምታዩት ሃይላንዶችን እናስራለን ማለት ነው። 2 ሊትር ሃይላንድ ማንኛውም ሃይላንድ ለክዳኑ የሚሆን ከሆነ ይሆናል። ከታች በማሰር ቁመቱ ከፍ እንዲልልን ከፈለግን ማለት ነው። ካልፈለግን ግን እንደመጀመሪያው መጠቀም እንችላለን ማለት ነው። የሃይላንዱ የዚህ ጥቅም ይሄ ነው ማለት ነው። ከታች እንደምታዩት ቁመቱ ከፍ እንዲል ከፈለግን በዚህ መልኩ ከፍ እንድናደርገው ለማስቻል ነው የሁለተኛው ፖይንት ማለት ነው። እሺ እንግዲህ ውድ ተመልካቾቼ ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስል ነበረ። እንደምትወዱት ተስፋ አለኝ። ላይክ ያደረጋችሁልኝ ቪዲዮውን ለሌሎች ለጓደኞቻችሁ ሼር በማድረግ ተባበሩኝ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ እንሁን። የተለያዩ አሪፍ ፈጠራ ስራዎችን አብረን እንሰራለን ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ጋር አሳውቁኝ። በቀጣይ እስክንገናኝ ቻው።